ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮ የምናየው እንደ ጂሲክ እና ስፖርት 24 በ60 ሳህን አሰራሩ ነው። እንደምታዩት በደንብ አሪፍ ኳሊቲ መጥቶልኛል። በቴሌግራም ቻናል ላይ 60 ሳህን ይሰራል ወይ ጂሲክ ወይም ስፖርት 24 ይኛል ይሰራል። ምክንያቱም ከቨሬጅ ሙሉ ኢትዮጵያ ውስጥ አለው ሁለቱም ማለት ነው፣ ስፖርት 24ም ጂሲክም። ስለዚህ በ60 መስራት ትችላላችሁ። ምናልባት ወደ ደቡብ አካባቢ ሊያስቸግር ይችላል። ምናልባት በ60 ማለት ነው። 90ው ብትጠቀሙ አሪፍ ነው ወደዛ አካባቢ። እኔ ያለበት አካባቢ ግን በ60 በደንብ ይሰራል። እንደምታዩት መጀመሪያ የምትሰሩት 11780 ትሰራላችሁ። በዲጂታል ፋይንደራችሁ ላይ ዲቢፒ ኤስ2 የምትለው ብሊንክ ሲል ከዛ በኋላ ኳሊቲ ስለማይመጣ የቨርጅሽ ማለት ነው ቀጥታ ወደ ፍሪኩዌንሲ ትቀየራላችሁ 11090። ከዛን እሱ ፍሪኩዌንሲ ኳሊቲ መስጠት ነው ማለት ነው። የተወሰነ ከፍ እያደረጋችሁ መሞከር ነው። ኤልኤንቢ ደግሞ መጠቀም ያለባችሁ ስትሮንግ የሆኑ ኤልኤንቢዎች እንደነ ሳትኮም ላይፍ ስታር 0.1 ዲቢ ወይም 0.2 ዲቢ ብትጠቀሙ በጣም አሪፍ ይመጣላቸዋል። ከላይ ደግሞ እንደምታዩት ኢትዮሳቱን ኖርማል ደርባችሁ ኳሊቲ ማስተካከል ነው። እንደምታዩት ኳሊቲው 60 ምናምን መጥቷል። ገና እያስተካከልኩት ነው። የኢትዮሳቱ ደግሞ 70 ቤት መጥቷል እና እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት አሰራሩ ይሄን ይመስላል ማለት ነው። ምንም የተለየ ነገር የለውም። ሞክሩት፣ ይሰራላችኋል ማለት ነው። ምናልባት ትንሽ ተጽዕኖ የሚያደርገው ክረምት አካባቢ ኳሊቲ ድንገት ሊያስቸግር ይችላል። ዝናብ ሲመጣ ዳመና ሲመጣ ትንሽ ከቨር ላይ ያደርገው ይችላል እንጂ በተረፈ ለጊዜው ሳህን እስከምቀይሩም ወይም ያላችሁን ሳህን በደንብ ይሰራላችኋል ማለት ነው። እና ፍሪኩዌንሲ 11090 30,000 ሆሪዞንታል ነው መስራት ያለባችሁ የጂሲክ ማለት ነው። እንደምታዩት እንግዲህ አስታክዬ ቤት ያለውን እየሞከርኩት ነው ማለት ነው። በጥራት ሰርቶልኛል። በነገራችን ላይ ጂሲክ ስትሬንግዝ በጣም አሪፍ ቢሆን አሪፍ ነው፣ ጥሩ ቢሆን ይመረጣል ማለት ነው። ስትሬንግዝ ማለት የኤልኤንቢው እና የገመዱ ነው። ወሳኝነት ያለው ገመድ ነው። ገመድ ቅጥልጥል ካለው የደከመ ካለ ስትሬንግዙ በጣም ይወርዳል እና በተለያዩ ምክንያቶች ትራክ ሊሆንብን ይችላል። ስለዚህ ገመድ ንጹህ ቢሆን ይመረጣል ማለት ነው ለጂሲክ እና ኤልኤንቢም አሪፍ ያልተጎዳ ማለት ሲግናል አሪፍ የሚስብ ኤልኤንቢ ቢሆን ተመራጭ ነው። ቅድም የነገርኳችሁ 0.1 0.2 ዲቢ ማለት ነው። እነሱን ብትጠቀሙ አሪፍ ነው። ቪዲዮን ብለር ላደርግ ይችላል፣ ምክንያቱም ኳስ እያሳየ ስለሆነ ኮፒራይት ይለኛል። እና እንደዚህ ያደረጋችሁ ማስተካከል ትችላላችሁ ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ ማለት ነው። ሰብስክራይብ እያደረጋችሁ ይህን ቪዲዮ ለብሶ እንዲደርስ ላይክ ማድረጋችሁን አትርሱ። የቲክቶክ አካውንት እዚህ ባዮ ላይ ያለ ገብታችሁ የተለያዩ ቪዲዮዎች ሾርት ቪዲዮችን እዛ ላይ ፖስት እያደረኩ ስለሆነ ገብታችሁ ማየት ትችላላችሁ። እዛ ላይም ፎሎ ኮፒ ሊንክ ማድረጋችሁን አትርሱ። ያው ብዙ የተለያዩ ቪዲዮዎች ስላሉ ቶሎ እንዲደርሳችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል ማለት ነው። ከዚህ ቪዲዮ የሆነ ነገር እንደተጠቀማችሁ ተስፋ አደርጋለሁ። ማንኛውም አስተያየት ካላችሁ በድጋሚ ኮሜንት ስር ማስቀመጥ ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሚቀጥለው አሪፍ አስተማሪ ቪዲዮ እስከምንገናኝ ቻው።